ዛሬ ይሄን የመሰለ ጭቃ ቅባት ቤታችን ውስጥ ሰርተናል። በጣም ነው ሽታው የሚጥመው። በጣም አሪፍ ነው። በጣም ከምነግራችሁ በላይ ነው። በጣም ደስ የሚል ቅባት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴ ቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት የአላህ ሰላምና ዝነታ አይለያችሁ። ለቤት አዲስ የሆናችሁ ሰብ ላይክ ሸር እያደረጋችሁ አበረታቱኝ። ዛሬ በዚህ መልኩ ይሄን ቅባት እንሰራለን ማለት ነው። ባልዝኝ የሬቱን ተጠቅመን እዚህ ጋር ደግሞ ኮኮናት አለኝ እና በጣም አሪፍ ነው፣ ሞክሩት። እዚህ ጋር ደግሞ ናዕና አለኝ እና ሞክሩት። ቪዲዮውን እስከ መጨረሻ አብራችሁኝ ተከታተሉኝ። እዚህ ጋር ደግሞ የተፈቀፈቀ ካሮት አለኝ። ከዛ አንድ ላይ ካሮቱንና ቅባት እንቱን ባልዝኙን ኮኮናቱንና ናዕናውን አንድ ላይ ሚስ አድርገን ማለት ነው እና በጣም ነው ሽታው ራሱ በጣም ነው ጠረኑ የሚጥመው። በዛ ላይ ደግሞ ጭቃ ቅባት ከመግዛት በጣም አሪፍ ነው። በዚህ መልኩ ባልዝኙን እዚህ ጋር ደግሞ ማለት ነው ቁርንፉድና ሩዝመሪ ቀረፋና ያደረኩበት ለሽታው ማለት ነው። ምክንያቱም የኮኮናቱን ሽታ ይሄ ቀረፋውና ቁርንፉዱ በዛ ላይ ደግሞ ናዕናው ጠረኑን ይወስደዋል። እዚህ ጋር ደግሞ የሩዝ መሪ ፈሳሽ ቅባት ነበረኝ ያደረኩት ያለኝን እና ሞክሩት። በጣም አሪፍ ነው። እኔ ወደ ሶስተኛ ይሁን ነው የሰራሁት፣ ግን ዛሬ እስኪ ለኔ የጠቀመኝን ለእናንተም ላሳያችሁ ብዬ ነው የሰራሁት ማለት ነው። እና እዚህ ጋር ኮኮናቴን ጨምራለሁ። ኮኮናቱ ያው ሽታ ሊኖረው ይችላል፣ ግን እዚህ ጋር ያደረግናቸው ግብአቶች የኮኮናቱን ሽታ ማለት ነው ጠረኑን ይቀይሩታል። በጣም አሪፍ ነው የሚያረገው እና ኮኮናቱንና እዚህ ጋር ባልዝኙን አንድ ላይ ቀያይጣን ማለት ነው አሪፍ ቅባት ማለት ነው እንሰራለን። በዚህ መልኩ ኮኮናቱን እዚህ ጋር ጨምሬዋለሁኝ። ያው ኮኮናቱ ትንሿን የተጠቀምኩት ግን በሞላ ነው ያደረኩት። ምክንያቱም ኮኮናቱ ለጸጉር አሪፍ ነው። ያው ሽታው ነው እንጂ ትንሽ እንትን የሚለው፣ ግን ለሽታው ደግሞ ይሄን ከተጠቀምንበት በጣም አሪፍ ነው የሚሆነው። ባልዝኙን ደግሞ ያንኛውንም ሰማያዊ ክዳን ያለውን እሱን መጠቀም ትችላላችሁ፣ ግን እኔ እዚህ ጋር የተጠቀምኩት የሬቱን ነው። በጣም አሪፍ ነው። ደጋግሜ ስለሞከርኩት በጣም ጸጉርን ስሩን ባታስነኩ ማለት ነው፣ ጫፍ ጫፉን ማለት ነው። ስር ላይ ፈሳሽ ቅባት ከተቀባችሁ ጫፍ ጫፉን ደግሞ ይሄንን የሰራችሁትን ቅባት ቤት ውስጥ የምትሰሩትን ቅባት ብትቀቡት በጣም አሪፍ ነው የሚሆነው። ምክንያቱም ጭቃ ቅባት ጸጉራችን ቆዳው ላይ አይመከርም፣ ግን ለጫፍ ጫፍ ግን በጣም አሪፍ ነው እና በዚህ መልኩ ማለት ነው ባልዝኝን ጨምራለሁ። ያው አንዳንድ ጊዜ በአንድ እጅ ቀረጻ ከባድ ነው እንትን ይላል ማለት ነው እና እስከ መጨረሻ ቪዲዮውን ተከታተሉት። እና ከውጭ ከመግዛት ጭቃ ቅባት ፈሳሽ ለስሩ ተጠቅመን ፈሳሽንም ቢሆን በካሮትና በዚህ በናዕናው እንደዚህ በዚህ ግብአት ተጠቅማችሁ ወይ ኮኮናትም ከሆነ የምትጠቀሙት ወይም ደግሞ ዘይቱንም ከሆነ የሩዝመሪ ቅባት ፈሳሽ ቅባት ከውጭ የምታመጡ ከሆነ ፈሳሹን ቅባት በዚህ መልኩ መስራት ትችላላችሁ። ይሄንን ግብአት አዘጋጅታችሁ ማለት ነው። በቃ ቅባቱን እዚህ ላይ ድርግ አድርጋችሁ ፈሳሹን ቅባት መጠቀም ይቻላል ማለት ነው። እንደዚሁ በዚሁ መልኩ መስራት ይቻላል ማለት ነው እና በጣም አሪፍ ነው። እዚህ ጋር ያው እንደምታዩት ባልዝኝን ጨምር ያለው እኔ በሙላ ነው የማረገው። እና እዚህ ጋር አደረኩት አንድ ላይ እናደበላልቀዋለን።
ከዛ በኋላ ማለት ነው በደንብ አደበላልቀ ነው አንድ አፍታ ቁጭ እናረገዋለን። እዚህ ጋር ደግሞ ውሃ ጥጃለሁ፣ ብረት ድስት ማለት ነው። ውሃው ሲፈላልን ያው ከላይ እናረገዋለን ማለት ነው። ግን ያኒ ውሃው ከታች እየፈላ ስንጠቀመው ደህና ነው የሚሆነው። እሳት አያገኘውም ቅባቱን ማለት ነው። የዚህ የውሃው ፍላት እንጂ የሚያገኘው እሳት አያገኘውም። ለዛ በጣም አሪፍ ነው። በዚህ መልኩ አደባልቀዋለሁ ቅባቱንም ሁሉንም የምጠቀመውን ያው እንደነገርኳችሁ እዚህ ጋር የተጠቀምኩት ቁርንፉድ እና ሩዝመሪ፣ ቀርፋ፣ ጀዘርና ናዕናን የተጠቀምኩት። ከቅባት ደግሞ ባልዝኙንና ኮኮናት ብቻ ነው የተጠቀምኩት። እና በዚህ መልኩ አደባልቃችሁ እናንተም ማለት ነው ሞክሩት፣ ቤታችሁ ይጠቅማችኋል፣ ከውጭ ከመግዛት ማለት ነው። እና እዚህ ጋር እንዳፍታ ዝም አልኩት ትንሽ እንትን እንዲል ብዬ። ከዛ ውሃው ሲፈላልን እንጨምረዋለን ማለት ነው። ከላይ ቁጭ ነው የምናደርገው፣ ግን ውሃ ላይ ስታስቀምጡት ማለት ነው፣ ውሃው ብረት ድስቱ ላይ ስታስቀምጡት ተጠንቀቁ። ምክንያቱም እዚህ የምንሰራው ላይ ውሃው ተፈናጭቆ ከገባ ሽታ ያመጣል። ውሃና ቅባት አይስማማም ማለት ነው። ተፈናጭቆ ከገባበት ሽታ አይቆይላችሁም ለብዙ ጊዜ ማለት ነው። ሽታ ያመጣል። ግን ስታማስሉ በደንብ ቀስ ብላችሁ ከሆነ ውሃ እንዳይገባበት ተጠንቅቃችሁ ከሆነ ብዙ ጊዜ ቢቀመጥ ራሱ ሽታ አያመጣም፣ ጠረኑም አይቀየርም። ግን ውሃ ከገባበትና ከተፈናጨቀበት ሌላ ሽታ ያመጣል ማለት ነው። እና እዚህ ጋር ጠንቀቅ እያላችሁ ማለት ነው። አሁን ውሃው እስከሚፈላልኝ ድረስ ትንሽ እዚህ ጋር አንድ አፍታ አደበላልቄ ዝም ብዬዋለሁ። አሁን እዚህ ጋር ማለት ነው ውሃው ፈልቶልኛል እንደምታዩት። ከላይ ቀስ ብዬ ቁጭ አደርገዋለሁ ማለት ነው። ከዛ ማለት ነው በዚህ መልኩ ሆኗል። ይኸው ከረኑ ራሱ ይቀይረዋል ጀዘሩ ማለት ነው። እና እዚህ ሀገር እንኳን ኒንጃ እንጂ ኢትዮጵያ የጀዘር ቅባት የካሮት ቅባት በጣም አሪፍ ነው፣ ለጸጉር ራሱ ተስማሚ ነው። እና ቀስ እያልኩ በዚህ መልኩ ማለት ነው ከታች ውሃ እንዳይፈናጨቅብኝ ቀስ እያልኩ ማሰል እያረኩት ትንሽ አረፋውን እንትን እስከሚል ድረስ አየዋለሁ ማለት ነው። እና ቪዲዮን ከወደዳችሁት አሁንም ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ እስከ መጨረሻ ይሁን ማለት ነው። እና ማለት ነው እኔ ያው ልሰራው የቻልኩት ለኔ ስለጠቀመኝ ነው። ለእናንተ የሚጠቅማችኋል፣ ጥሩ ቅባት ነው ብዬ ነው። በጣም አሪፍ ስለሆነ ነው ወደ እናንተ ይዤላችሁ ብቅ ያልኩት ማለት ነው። እና በዚህ መልኩ እንደምታዩት ቀስ እያለ እንትን እያለ ነው። እንደዚህ አረፋ ምናምን ያመጣል። አረፋውን እንትን ካለ በኋላ አያችሁት እንዴት እንደሆነ። በስ ግን አደራችሁን ውሃ ከታች በጣም እንዳትሞሉት፣ ብረት ድስቱ ላይ ከተፈናጨቀ እንዳይገባበት ማለት ነው። በትንሹ ነው ማድረግ ያለብን። እና በዚህ መልኩ ይሄው እንደዚህ እዚህ ጋር ወጣሁት። ትንሽ በረድ ሲል አጠለዋለሁኝ። ሁላችሁ በጣም ነው እንትን ያለው። ቅድም አረፋ ነበረው፣ አሁን አረፋውን እንትን ብሎታል ማለት ነው። እና በጣም አሪፍ ነው። በጣም ይኸውላችሁ እዚህ ጋር አጠለልኩት ማለት ነው። ቅባቱ በዚህ መልኩ ከረኑ ራሱ በጣም ነው ደስ የሚለው። እና በጣም አሪፍ ነው፣ ሞክሩት። እና ለቤት አዲስ የሆናችሁ ደግሞ ሰብ እያደረጋችሁኝ አበረታቱኝ። እና ቤታችሁ ማለት ነው ከመግዛት እንደዚህ አይነት ያማረ ቅባት ሰርታችሁ መጠቀም ትችላላችሁ። እና እዚህ ጋር ሲረጋ ደግሞ በጣም ነው የሚያምረው ከረኑ። ይኸውላችሁ እዚህ ጋር እንደዚህ በዚህ መልኩ ነው የሆነው። በጣም ነው ናዕናው እናንተኑ ቀይሮታል። ሽታ ራሱ በጣም ነው ሽታው የሚጥመው። እና ሞክሩት እላችኋለሁኝ። ለቤት አሁንም አዲስ የሆናችሁ ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱ። ስለምታበረታቱ ደግሞ በጣም አድርጌ አመሰግናለሁኝ። እና ጭቃ ቅባት ከመግዛት ሞክሩት። በዚህ መልኩ ለጠጉር ለጫፍ ነው ግን ስርስሩን አታስነኩ።
ጫፉ ላይ በጣም አሪፍ ነው። ጫፉ ላይ በጣም ጥሩ ነው ማለት ነው። ሞክሩት እና ስለምታበረታችሁ በጣም አድርጌ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት የአላህ ሰላምና እዝነት አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።